ታላችሁ ፍሬስ ባታ ለሙነኝ ከአደይ ፓረንታል ኮንሰልታንሲ ኤንድ ትሬኒንግ ሴንተር። እንግዲህ ዛሬ አንድ ከበድ ያለ ጥያቄ ደግሞ ወላጆችን መጠየቅ ፈልጋለሁ። እንግዲህ ልጆ ኦፍ ኮርስ ይሄ ለመምህራኖችም የሚሆን ጥያቄ ነው። መምህራኖችም ወላጆችም ሌላውም ሰው የሚመለከተው አካል መመለስ ያለበት ነው ብለን እናስባለን። ልጆቻችን ወይም አሁን ያለው ጄኔሬሽን ኦፍ ኮርስ ከ5 ከ10 ከ15 ዓመት በኋላ የት ደርሰው ማየት ይፈልጋሉ? ምንስ እንዲሰሩ ይፈልጋሉ? ምክንያቱም ዓለም በፍጥነት እየተቀየረ ያለበት ጊዜ ነው። በአብዛኛው የቴክኖሎጂ ዘመን ነው፣ የኢንፎርሜሽን ዘመን ነው። ስለዚህ እነዚህ ልጆቻችን የት ደርሰው ማየት ይፈልጋሉ? ኖርማሊ እኛ እንደ ሀገር የራሳችንን ሀሳብ የራሳችንን ኦፍ ኮርስ ያለንን አይደንቲቲ ማስጠበቅ ለመቆየት የሚያስችልን ምንድነው? አእምሮ ያለው ሰው ወይም የሚያስብ ሰው የሚመጣብን ቻሌንጅ መከላከል የሚያስችል ትውልድ መፍጠር አለብን። አት ዘ ሴም ታይም ደግሞ ያንን ፕሮቴክት ማድረግ የሚችል ትውልድ መፈጠር አለበት የሚል እምነት አለኝ። ስለዚህ ይህንን ብዙዎቻችሁ ሼር ብታደርጉት ደስ ይለናል። እንግዲህ ላይክ ሼር ብታደርጉት ደስ ይለናል። ተነስተን